ምንድነው የምትሰራው? ደሞዝህ ስንት ነው? ሪሊ ማስተዳደር ትችላለህ ወይ ብለው የሚጠይቁ እህቶችን ማቴሪያሊስት ናት ይለዋል። ለዛ ነው እንደ በናት ኃላፊነት አይደል እንዴ? እሷ እኮ ከሞቀ ከደመቀ የአባት የእናቷ ቤት የታጠበ ከምትለብስበት የበሰለ ከምትበላበት ያ ገና እንግዲህ ኃላፊነት ናት ብለው አባት እናቷ ልብስ ይገዛሉ፣ የንጽህና ማቴሪያሎችን ወጪ ይሰጣሉ ኢላኺሪ ምናምን እንደዚህ ባሉበት ቤት ውስጥ ውስድ አድርገህ ልታመጣት ነው። እና ምን ልትበላ ነው? ምን ልትለብስ ነው? የት ልተኛ ነው? የት ልታርፍ ነው? በኋላ ልጆች ስወልድ ምናምን እንዴት ነው ሰው ማኔጅ ያደርጋል እንዴ ብላ አሁን መጠየቋ እኔ የብስለቷ ምልክት ነው ብዬ ነው የማስበው። ከዛ ፈርዘር የሚነሱ ቅድመ ሁኔታዎች ካሉ እነሱ ላይ መነጋገር እንችላለን። መኪና እንኳን የለውም እንዴ ልትባል ትችላለች። አረ የመቆጠብ ስነ ልቦና አለ። ከፍ የማለት ነገር ስለ ገንዘብ ማውራት ደግሞ ዝቅ የማለት ነገር ስግብግብነት ምንድነው አጣደፈችኝ እሳኮ ምናምን ያሉኝ ሰዎች አሉ። ምንድነው የምትሰራው? ደሞዝህ ስንት ነው? ሪሊ ማስተዳደር ትችላለህ ወይ ብለው የሚጠይቁ እህቶችን ማቴሪያሊስት ናት ይለዋል። ለዛ ነው እንደ በናት ኃላፊነት አይደል እንዴ? እሷ እኮ ከሞቀ ከደመቀ የአባት የእናቷ ቤት የታጠበ ከምትለብስበት የበሰለ ከምትበላበት ያ ገና እንግዲህ ኃላፊነት ናት ብለው አባት እናቷ ልብስ ይገዛሉ፣ የንጽህና ማቴሪያሎችን ወጪ ይሰጣሉ ኢላኺሪ ምናምን እንደዚህ ባሉበት ቤት ውስጥ ውስድ አድርገህ ልታመጣት ነው። እና ምን ልትበላ ነው? ምን ልትለብስ ነው? የት ልተኛ ነው? የት ልታርፍ ነው? በኋላ ልጆች ስወልድ ምናምን እንዴት ነው ሰው ማኔጅ ያደርጋል እንዴ ብላ አሁን መጠየቋ እኔ የብስለቷ ምልክት ነው ብዬ ነው የማስበው። ከዛ ፈርዘር የሚነሱ ቅድመ ሁኔታዎች ካሉ እነሱ ላይ መነጋገር እንችላለን። መኪና እንኳን የለውም እንዴ ልትባል ትችላለች። አረ ሲያገባ ስንት ሰው መኪና አለ? አጀማ የኢትዮጵያ ሕዝብ ስንት ሰው መኪና አለው? ገና እንኳን ወጣቱን ተውና ማለት ነው ልጅህን ሊጠይቅ የሚመጣ አንድ ሰው መኪና አለህ ወይ ካልከው አንተ መኪና ያዝከው መቼ ነው? በአላህ ኢትስ አንፌር እኮ አይደል? ይጠይቃሉ አንዳንድ ሰዎች